በሕይወት አንድ ጥግ የድህነትን ጥላ ለመሸሽ ብዙ ርቀት እንጓዝ ይሆናል። ሆኖም ግን ፀሐይ ብርድና ቁሩን ለማምለጥ ግዴታ በሰውነት ባህር የተዘፈቀ የተስፋን አድማስ ጅማሮ የሚያሳየን የሰውነት ማማ ላይ የተሰቀለ ከፈጣሪ እንጂ ከማንም ሊገኝ የማይችልን የመስጠትና የመለገስ ኒሻን ያሰረ አንድ ሰው በሁላችን ዙሪያ አለ። መሲ የጥቁር እናት የሚል መጽሐፍ ሽጣ እንደዚህ የከፈተችልኝ ልትከፍትልኝ የቻለች የሱ መጽሐፍ ሽያጥ ነው። እኔ ትራስ ገብረ ሚካኤል እባላለሁ። የሙሴ እናት ነኝ እና ሙሴ አሁን 10 አመቱ ነው። ከሳምሪ የተገናኘን በ5 አመቱ ነው። ሙሴ ሲወለድ ታፍኖ ነው የተወለደ። በመታፈን ነው ሽንት ውሃ ጠጥቶ ተብሎ እንደዚህ ደረጃ የደረሰና ከአንድ አመት በኋላ ነው እንደዚህ መሆኑ ያወቁ። ለምንድነው የማይነሳ ለምንድነው የማይጋላበጡ ይሄ ልጅ ብዬ ሕክምና ሲሄድ ታፍኖ ስለነበረ የዛ መድኃኒቱ እንደዛ ይሆነ ተብሎ ከዛ 2 አመትም 3 አመትም ተባለ። መሄድ አልቻለም፣ መቆም አልቻለም። ከዛ በኋላ ያለ አማራጭ በቃ እንዳለ ንብረቴ ሽጬ የፀጉር ቤት ንብረቴ ሽጬ ልጄ ማሳከም በቃ ልጄ በምችለው አቅም ማሳከም አለብኝ ብዬ እቀሽኩ ሽጬ አሳከምኩ። እግዚአብሔር የተመሰገነ ይሁን። ይሄው እዚህ ደረጃ ላይ ደርሶብኛል። አሁን በወንበር አርጌ ከጎኔ አርጌ ነው ሹሩባ መስራው። አሁን ደግሞ የምፈልገው ፀጉር ቤት ተከፍቶልኝ እንደ ዱሬ ልነሳ ነው የምፈልገው። እንደ ዱሬ ቃሱም ትምህርት ቤት ውሎልኝ እኔም እንደ ዱሬ ልጆቼን ማስተማር እሱም ማስተማር ፈልጋለሁ። በቃ ትልቅ ወይ ዶክተር ሊሆን ይችላል ልጄ ትልቅ ደረጃ ላድርሶ ፈልጋለሁ ልጄ። ፀጉር ቤት ሊከፈትልኝ ነው የምፈልገው። በቃ ዱሬ እሱ ነው ሞያይ 20 ምናምን አመት የሰራው በሱ ነው እና አሁንም ፀጉር ቤት ነው የምፈልገው። ባዶ ሲሆን ነው ሳምሪ ያነሳችኝ። በቃ ከጎዳና ነው ያነሳችኝ ሳምሪ ማለት እና ከዛ አንስታይ ነው አሁን በሷ ተልኮ መስዬ ደግሞ በቃ እንደነዛ አይነት ሴቶች ፈልጋለሁ ስትል እኔ እድል ሰጠችኝ። እግዚአብሔር የተመሰገነ ይሁን። እንደዛ አንስታ ያለች ከጎዳና ተነስቻለሁ። ከጎዳና ተነስቼ ደግሞ ባለ ፀጉር ቤት ሁኛለሁ አሁን። እግዚአብሔር የተመሰገነ ይሁን። እና አሁን አመት በዓል ደግሞ መሰረት ምትባል በጣም አመሰግናታለሁ። ኤሜርካም ነው እሷ 10 ሺህ በሷ እጅ ላከችልኝ። ይሄ ፍሪጅ ገዝቼ በሮዶ ምናምን ብሰራ ብዬ ይሄ ፍሪጅ ገዝቼ ወጣለሁ። አመሰግናታለሁ በጣም ሁሉም ነው ከእግዚአብሔር ሁሉም ይሟላ። አሁን ደስ ይለኛል በጣም አሪፍ። ጥሩ ሰዎች አገኘችና እሷ ፀጉር ቤቴ የነበረ ፀጉር ቤቴ ከፈተችልኝ። አሁን በፀጉር ቤቴ ላይ ነው የምገኘው። ሰራተኛ አለችኝ፣ ራሴ ቻልኩ። በር ላይ ደግሞ እርጥብ እሸጣለሁ፣ ችብስ አርጋለሁ። አሁን በቃ ጥሩ ህይወት የሚባል ላይ ነው ያለሁ በአሁን ሰዓት። ድሮ ፀጉር ቤት ሙሉ ፀጉር ቤት ነበረኝ እሱ ከመውለዴ በፊት ማለት ነው። ከዛ ስወልድ እንደዛ አይነት ሆነ። በቃ ለህክምና እንዳለ አንድ ያልኩ እንዳለ እቃው ነው የተሸጠ። እቃው ተሽጦ በቃ ጎዳና ላይ ነው የወጣው። ሌላ ምንም የቀረኝ ነገር አልነበረም። ግን እንደዛ ሁኜ ደግሞ በቃ ዝም ብሎ ቆርቆሮ በቆርቆሮ ከራይጄ እነዛ ባለቤቶቹ አስፈቅጄ ከጎኑ ልጄም ከጎን ቁጭ አርጌ ሹሩባ እየሰራሁ ነበር። በቃ በሹሩባ ብቻ ለምን ጾመኝ እንዳያላድር ሳምራ አግኝታ ወደ ድርጅቷ ወሰደችኝ። በቃ ለበዓልም አይዞሽ እንደዚህ ስትለኝ ማን ነው መሲ ያገኘችኝ። መሲ እንደዚህ አይነት ሴቶች እፈልጋለሁ ስትል አለች ጎበዝ በፊትም ሞያ የነበራት ስትል አገናኘችኝ። በስልክ ተገናኘን። ምንድነው የምትፈልጊው ምን መሆን ይሻልሻል ስትለኝ እኔ ፀጉር ነው ሞያይ ድሮም ፀጉር ነው
አሁንም ፀጉር ቤት ባገኝ ደስ ይለኛል። ይሄ በፀጉር ቤት ተከፈተልኝ። አሁን ይሄው የለም የሚባል ነገር የለም፣ ሁሉ ነገር አለ። እዚህ መጣችሁ ትንሽ ብትሆንም ቤቷ ሁሉ ነገር አለ። በቃ እዚህ ላይ ደርሻለሁ። በቃ አሁን ለልጄው 35 ሺህ የከፈልኩ ነው በወር ማሳክሙ ያለው። የታከመ ነው። በጣም ለውጥ አለው። በቃ እጁ አንቀሳቀስም ነበር። አሁን በእጁ እንደሚፈልገው ውሃ ሃይላንድ ይዞ ይጠጣል። ይላል እንደሚፈልገው የሆነ ነው እና እግዚአብሔር ይመስገን። አሁን ምን የለም ልበልህ፣ በቃ ሁሉ የፀጉር ቤት ትልቅ ቤት የሚገኝ አለ። እግር መዘፍዘፊያ አለ፣ የፊት ስቲም አለ፣ የቅቤ ስቲም አለ። በቃ የለም የሚባል ነገር የለም። ጽፍር እንሰራለን፣ የጽፍር ዕቃ አለ፣ ሁሉ ነገር አለ። እኛ እንሰራለን። ማንሰራው ነገር የለም እዚህ ቤት። ወደፊት ህልሜ ልጅ ያስተምራለሁ። የፀጉር ሙያ የተቀበለኝ ነው እሱ እና ትልቅ በቃ ትልቅ ሳሙና ባስ ምናምን ያለበት ትልቅ ነው መክፈት ነው። አሁን ከሚቀጥል አመት ትልቅ እንደምንከፍት ነው። እዚህ ላይ ነን። መሲ መጽሐፍ ሽጣ የጥቁር እናት የሚል መጽሐፍ ሽጣ እሱ ሽጣ ነው ገቢ እንደዚህ የከፈተችልኝ ልትከፍትልኝ የቻለች የሱ መጽሐፍ ሽያጥ ነው። እና በጣም አመሰግናታለሁ። በጣም ሁሌ ነው ማመሰግናት። እና ልጇም ሁሌ ከልጄ ጋር አስበዋለሁ እንደኔ አይነት ልጅ ስለያዘች ማለት ነው። በጣም አስበዋለሁ። በቃ በጸሎት ሁሌ ነው ማስበው። እና በጣም አመሰግናታለሁ እሷም